ዳላማው አጥናፉ ባላለሁ የማቻክል ወረዳ ስራና ክህሎት ጽህፈት ቤት ኃላፊ ነኝ። ኢትዮኮደርስ እንግዲህ አሁን በቅርብ ጊዜ መጣ ቴክኖሎጂ ሆኖ ኢትዮኮደርስ ማለት የዲጂታል ክህሎትን በማስፋትና በማልማት ዜጎችን በቴክኖሎጂ ተወዳዳሪ እንዲሆኑና ለህዝባችን ቀልጣፋ ያልተንዛዛ አገልግሎት መስጠት እንደማለት ነው። 4 ኮርሶች አሉ። በ4 ኮርሶች ሰልጣኞች ሰርቲፋይድ ይሆናሉ፣ ይሰለጥናሉ። እነዚህ 4 ኮርሶች የመጀመሪያው ፋንዳሜንታል ዳታ ሳይንስ ነው፣ የሁለተኛው ፋንዳሜንታል አንድሮይድ ነው፣ ሶስተኛው አርቲፊሻል ኢንተለጀንት ነው፣ አራተኛው ደግሞ ፋንዳሜንታል ፕሮግራም ነው። በእነዚህ በእያንዳንዱ ሰርቲፋይድ መሆን አለበት። ሰልጥኖ የራሱን ሰርቲፋይድ ይሆናል ማለት ነው። በእነዚህ 4 ኮርሶች ያው ኢትዮኮደርስ ስልጠና በዋናነት የአጠቃላይ የሲቪል ሰርቫንቱ መውሰድ አለበት። ብዙ ጥቅም ስላለው በመቀጠል ደግሞ ወጣቶችም በዚህ ሰርቲፋይድ ቢሆኑ ጠቀሜታ ይኖረዋል ማለት ነውና በዋናነት ግን የመንግስት ሰራተኛው አጠቃላይ የመንግስት ሰራተኛው ሲቪል ሰርቫንቱ በእነዚህ ኮርሶች ከማህደራቸውም ጋር ከሪፎርም ጋር ስለሚያዝ የግድ ሰርቲፋይድ መሆን አለበት ሲቪል ሰርቫንቱ። ወጣቶችም ይወስዱታል ይሄንን ኮርስ። እንደ ማቻክል ወረዳ የያዝነው እቅድ አለን። የያዝነው እቅድ የመንግስት ሰራተኛውን መሰረት በማድረግ ነው ያዝነው። ስለዚህ 1806 እቅድ ይዘናል። ከዚህ ውስጥ ከ1806 ውስጥ ስልጠና የወሰዱ 1073 ሰው ስልጠና ወስደዋል፣ ግንዛቤ ተሰጥቷቸዋል፣ ስልጠናውን ወስደዋል። ከዚህ ውስጥ ደግሞ ሰርቲፋይድ በአራቱም ሰርቲፋይድ የሆኑ 870 የሲቪል ሰርቫንት ሰርቲፋይድ በአራቱም ኮርሶች ሰርቲፋይድ ሆነዋል። በሌላው በአንዱም በሁለቱም በሶስቱ የሆኑ ደግሞ ቀሪዎቹ ከ1073ቱ ቀሪዎቹ በሁለቱም በሶስቱም በአንድም ሰርቲፋይድ የሆኑ ናቸው ማለት ነው። ነገር ግን በአራቱም ኮርስ ሙሉን ሰርቲፋይድ የሆኑ 870 ሰው ሰርቲፋይድ ሆኗል ማለት ነው። ይሄ ስልጠና ጊዜ ገደብ የለውም። ምክንያቱም ማንኛውም ወጣት እየመጣ መሰልጠን ስለሚችል ያው የስልጠና ቦታው ራሱ ኦንላይን ነው የሚሰለጥን። ኮርስ ግንዛቤ ማስጨበጫ ስራ በኮሌጅ ደረጃ ይሰጣል። ከዛም በኋላ በግሉ ወስዶ በኢሜል ከፍቶ በግሉ ነው የሚሰለጥን። በግሉ ስለሚሰለጥን ድረስ ማንኛውም ሰው እየመጣ ስለዚህ ጊዜ ገደብ የለውም። ነገር ግን መንግስት ሰራተኛው ግን በማህደሩ ማስያዝ ስላለበት አብሩ ሪፎርም ሲደረግ አብሩ ሊደረግ ስለሚችል አንዱ መስፈርት ሆኖ ስለሚመጣ የግድ ባጭር ጊዜ መጠናቀቅ አለበት በሲቪል ሰርቫንቱ። ከዚህ ውጭ ግን ወጣቱ ግን በፈቀደው ጊዜ እየመጣ ኮርሱን መውሰድ ይችላል። ኦንላይን ስለሆነ በግሉ ስለሆነ ስልጠናውን መከታተል ይችላል። ማስተላለፈው መልእክት አጠቃላይ እንግዲህ ኢትዮኮደርስ ለዲጂታል ኢኮኖሚ ግንባታ ለሀገር እድገትና ለዘላቂ የሥራ እድል ፈጠራ ከፍተኛ አስተዋጽኦ ስላለው ተሳትፏችን ከፍ ለማድረግ የሁሉንም ርብርብ ይጠይቃል። ስለዚህ ሁሉም ሲቪል ሰርቫንት ሆነ ወጣት በዚህ ቴክኖሎጂ ፈጥኖ ራሱን አብቅቶ ለሀገር እድገትና ለሀገር ግንባታ ራሱን ብቁ አድርጎ መገኘት ይኖርበታል የሚል አለ እና ራሱን አስቀድሞ ሁሉም ሰርቲፋይድ ሆኖ ሰነዱን ወይም ደግሞ ላይሰንሱን በእጃቸው ሁሉም አካል እንዲይዝ መልእክት አስተላልፋለሁ ማለት ነው።